ሰላም እንዴት ናችሁ? በባለፈው ቪዲዮ በተለያዩ ክፍል ስለ ፖፖ ላይቭ ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ መጀመሪያ ላይ የከፈትነው የፖፖ ላይቭ አካውንታችንን እንዴት ኤዲት ማድረግ እንችላለን፣ ፎቶአችንን፣ ስማችንን እንደዛውም ደግሞ በዋናነት እንዴት ሴኩሪቲ ሌቨላችንን ሃይ ማድረግ እንችላለን እሱን አሳያችኋለሁ። እስከ መጨረሻ ከኔ ጋር ሁኑ። ዛሬ እንዳለፉት ቪዲዮን አይታችሁ መውጣት ብቻ ሳይሆን ተሸላሚ ሆናችሁም የምትወጡበት ቪዲዮ ነው ማለት ነው። የመጀመሪያው ሽልማት ባለመቶ ካርድ ነው። እሱም ደግሞ ኮዱ ከመጀመሪያ እስከ መጨረሻ ቪዲዮ ላይ ነው የተጻፈ። ሁለተኛው ደግሞ እሱን ኮድ ኮሜንት ላይ ቀድሞ የጻፈ ሰው ያ ሰው መሆን ይችላል። ያው ኮይኑንም ካርዱንም የሞላ ሰው ሊሆን ይችላል። ተጨማሪ ጊፍትም ባለ 30,000 ጊፍት በኮይን ያገኛል ማለት ነው። ስለዚህ ቪዲዮን ቶሎ ከመጀመሪያ እስከ መጨረሻ እዩት። እንደዛውም ደግሞ ፈጠናችሁ ኮሜንት ላይ ለመጻፍ ሞክሩ ማለት ነው። ሙሉ ቁጥሩን ኮሜንት ላይ ለመጻፍ ሞክሩ ማለት ነው። ስለዚህ እንደዚህ የጻፈ ሰው ተሸላሚ ይሆናል። ከዚህ በኋላ እንደዚሁ በየቪዲዮ ላይ ሽልማት ይኖራል፣ በኮይን ሽልማት ይኖራል። ስለዚህ ቪዲዮን ቶሎ እንዲደርሳችሁ ሰብስክራይብ አድርጉኝ። ሰብስክራይብ ካረጋችሁ በኋላ ደግሞ ኖቲፊኬሽኑን ኦን አድርጉ። በየቀኑ ቪዲዮን ከለቀቁ በኋላ ቪዲዮ እናንተ ጋር እንዲደርስ ማለት ነው። እናንተም ተሸላሚ ትሆናላችሁ፣ ትምህርቱም እናንተ ጋር ይደርሳል። ከዚህ በኋላ ስለ ፖፖ ላይቭ ብቻ ሳይሆን ሌሎች ቪዲዮዎችም እሰራለሁ። እነሱ ቪዲዮ እናንተ ጋር እንዲደርሱ እናንተ ደግሞ ሰብስክራይብ አድርጉ። እንደዛውም ደግሞ ቪዲዮ ከተመቻችሁ ላይክ አድርጉ። ኮሜንት ላይ ደግሞ ይሄን ላይክ ብትሰራለን ብላችሁ የምታስቡ ነገርም ካለ ኮሜንት ላይ ጻፉልኝ። የመጀመሪያ አካውንታችንን ለማስተካከል መጀመሪያ ስማችንን ነው የምናስተካክለው፣ ስማችንና ፎቶአችን። እሱን ለማስተካከል ምንድነው የምናደርገው? መጀመሪያ እዚህ ጋር ፎቶን እነካለን ወይ ደግሞ እዚህ ጋር ቀስቱን እነካለን። እንደዚህ ስንነካ እንደዚህ ያመጣል። እዚህ ጋር መተን የስክሪፕቶ ምልክት አለች ከላይ እዚች ጋር የስክሪፕቶ ምልክቷን ወይ ደግሞ የመጻፊያ ምልክቷን እሱን እነካለን ወይ ደግሞ ኤዲት ማድረጊያው ማለት ነው። ከዛ ፎቶአችን መቀየር ከፈለግን እዚህ ጋር ፎቶን እነካለን። እንደዚህ ስነካ እንደዚህ ከታች ይመጣል። ፎቶአችሁን ሎጎ ማድረግ ምናምን የምትፈልጉ ከዛ ሪአፕሎድ የሚል አለ፣ እሱን እነካለን። እሱን ስነካ ቴክ ፎቶ አዲስ መነሳት ከፈለጋችሁ እዚሁ በካሜራ መነሳት ትችላላችሁ። ከጋላሪ ውስጥ ከሆነ ደግሞ ሴሌክት ፍሮም አልበም የሚለውን ነግታችሁ ፎቶአችሁን ታስገባላችሁ ማለት ነው። ፎቶአችን አስገብተናል። ሌላ ፎቶ ማስገባት የምትፈልጉ ካላችሁ ደግሞ እዚህ ጋር ተጨማሪ ፎቶዎችን ማስገባት ትችላላችሁ ማለት ነው። ከዛ እዚህ ጋር ደግሞ ስማችንን ለማስተካከል ኒክኔም የሚለውን እነካለን። እሱን ከነካም በኋላ እዚች ጋር ስም አለ፣ እሱን እነካለን ማለት ነው። ከስቱን እንደዚህ ከከፈተ በኋላ ከላይ እዚህ ጋር ስማችንን እናስተካክላለን። ስማችሁን አንዴ ከቀየራችሁ በኋላ እስከ 1 ወር ሊያስጠብቃችሁ ይችላል። ስለዚህ መጀመሪያ የምትቀይሩትን ስም በስትክክል አስገቡ ማለት ነው። ከዛ እዚህ ጋር ሴቭ ልበል። እዚህ ጋር ስሜን መቀየር አልችልም፣ ምክንያቱም ከዚህ በፊት ስለቀየርኩኝ አሁን መቀየር አልችልም። ስለዚህ እናንተ እንደዚህ ትቀይራላችሁ ማለት ነው ስማችሁን። እሱን ከቀየራችሁ በኋላ ዋናና ዛሬ ማስተካከል ያለብን ብዬ የማስበው ምንድነው ሴኩሪቲ ሌቨላችንን ሃይ ማድረግ አለብኝ። ስለዚህ እሱን ለማግኘት ደግሞ ሲቲንግ ውስጥ ገብተን እዚህ ጋር ሲቲንግ እነካለን። እሱን ከነካም በኋላ እዚህ ጋር እንደዚህ ይከፍታል። ይሄ አካውንት ሎ ላይ ነው ያለ፣ እናንተ ግን ሃይ ላይ ማድረግ አለባችሁ ማለት ነው ሴኩሪቲ ሌቨላችሁን። እሱን ለማድረግ ደግሞ እዚህ ጋር እሱ ራሱን ትነካላችሁ። እንደዚህ ስትነኩ እዚህ ጋር ይመጣል። ከዛ ሴት ፓስወርድ ትላላችሁ፣ ፓስወርዱን ለማስገባት ማለት ነው። ፓስወርድ ለማስገባት ኢሜል ወይ ደግሞ ስልክ ቁጥር ይጠይቃል። እሱን ታስገባላችሁ ማለት ነው። እሺ ኢሜል ይሁንና ኔክስት ልበል። ከዛ ኢሜሉን አስገባለሁ ማለት ነው እዚህ ጋር። ከዛ እንደዚህ ኔክስት ትላላችሁ። ካስገባችሁ በኋላ ኢሜሉን እዚህ ጋር ይሄኛውን ድራግ ታረጉና ወደዚህ ታመጣላችሁ ማለት ነው። እቺን ወደዚህ ትቆጥታላችሁ ወደ ጎን እንደዚህ። ከዛ እዚህ ጋር መጥቶ ይሄኛው እንደዚህ እኩል መሆን አለበት ማለት ነው አርማ። ከዛ ቬሪፋይድ አለ። አሁን ኮዱ ኢሜል ላይ ይሄዳል። እሱን ኮድ አምጥታችሁ እዚህ ጋር ታስገባላችሁ። መጀመሪያ ስልክ ቁጥራችሁን ማስገባት የምትፈልጉ ልጆች ካላችሁ ደግሞ
ስልክ ቁጥራችሁ በዋትስአፕ ነው መሆን አለበት። በዋትስአፕ የተከፈተ ስልክ ቁጥር መሆን አለበት። እሱ ዋትስአፕ ላይ ያለውን ኮዱን አምጥታችሁ ወደዚህ ታስገባላችሁ ማለት ነው። ስለዚህ በኢሜይልም በስልክ ቁጥርም ማድረግ ትችላላችሁ። ሁሉንም ደግሞ ባይንድ ብታደርጉ አሪፍ ነው። አሁን ሚዲየም ሆነ አያችሁ፣ እዚህ ጋር ለሆነ የነበረው አሁን ኢሜይልን ስላመጣሁት ሚዲየም ሆነ ማለት ነው። አሁን ፓስወርዱን ማስገባት እችላለሁ። ፓስወርዱን እንደዚህ ለማስገባት ፊደልና ቁጥር መሆን አለበት። ዝም ብሎ ፓስወርድ አይሆንም ማለት ነው። ከ8 በላይ ደግሞ መሆን አለበት ማለት ነው። ከዛ የታችኛው ላይም እሱ ራሱ መልሳችሁ ታስገባላችሁ። ከዛ ሴቭ ማድረግ ነው። አሁን ፓስወርዴን ሴቭ አድርጌያለሁ። አሁን በኢሜይል እና በፓስወርድ ብቻ በአይዲ እና በፓስወርድ ብቻ ሎጊን አድርጋችሁ በሌላ አካውንት እንኳን መግባት ትችላላችሁ ማለት ነው። ስልክ ቁጥራችሁን ደግሞ ለማስገባት እዚች ጋር ባይንድ የምትለውን ትነካላችሁ። እዚህ ጋር ስልክ ቁጥሩን ትጽፋላችሁ። የዋትስአፕ ስልክ ቁጥር ማለት ነው። እኔ ከዚህ በፊት ስላደረኩኝ ለእኔ ሻይልም፣ እናንተ ደግሞ እንደዚህ ኔክስት ስትሉ ስልክ ቁጥሩን ካስገባችሁ በኋላ ይከፍታል እንደዚህ። ይሄኛውን ድራግ አድርጋችሁ እንደቀደሙ ወደዚህ ታመጣላችሁ። ቬሪፋይድ አለ፣ ግን ስልክ ቁጥሩ ከዚህ በፊት ባይንድ ስለተደረገ ሻይልም የኔ መለሰኝ። ለእናንተ ደግሞ ዋትስአፕ ላይ ኮዱ ይገባል። እሱን ኮድ አምጥታችሁ እዚህ ጋር ትሞላላችሁ። ከዛ እዚህ ጋር ስልክ ቁጥሩ መጥቶ ባይንድ ይሆናል ማለት ነው። አሁን የቀረ ምንድነው? ፌስቡክ ነው። ፌስቡክ ደግሞ ለማድረግ እሱን ራሱ ስትነኩ ወደ ፌስቡክ ነው የሚወስዳቸው። የኔ ፌስቡክ ግን ከዚህ በፊት በሌላ አካውንት ባይንድ ስለተደረገ እሱም ለእኔ አይሰራም። የእናንተ ግን ፌስቡኩን ያመጣና ኮንቲኑ ይላል። ኮንቲኑ ብላችሁ ባይንድ ታረጋላችሁ ማለት ነው። ፌስቡካችሁንም እንደዚህ ሁሉንም አካውንታችሁን እዚህ ጋር ባይንድ ካረጋችሁ በኋላ ሴኩሪቲ ሌቨላችሁ ሀይ ነው የሚሆነው ማለት ነው። ጥቅሙ ደግሞ አሁን ድንገት አካውንታችሁ እንኳን ስልካችሁ እንኳን ቢጠፋ በዚህ በኢሜይል መግባት ትችላላችሁ። ስልክ ቁጥሩ ካለ በስልክ ቁጥሩ መግባት ትችላላችሁ። ካልሆነ በፌስቡክ መግባት ትችላላችሁ። ካልሆነ ደግሞ እዚህ ጋር በፓስወርዳችሁ መግባት ትችላላችሁ። ሌላ እንዴት አካውንታችሁ ከጠፋ እንዴት ማግኘት እንደምትችሉ አሳያችኋለሁ። ግን በቀላል ደግሞ አካውንታችሁን ደግሞ ለማግኘት ይሄኛው እኔ አሁን ብዙ ጊዜ ሎግ አውት ካረኩኝ ወይ ደግሞ በሌላ ስልክ መጠቀም ከፈለግኩኝ በአይዲ እና በፓስወርድ ብቻ ነው የምጠቀመው። በብዛት እንደዛ ነው የማደርገው። እኔ ሎግን አድርጌ ነው የሚገባ ማለት ነው። እናንተም እንደዛ መጠቀም ትችላላችሁ። እንደዛውም ደግሞ ሰው በቀላሉ ሀክ አያረጋችሁም። ሌላ ደግሞ ምንድነው እዚህ ጋር ላኪ ቦክስ ሌላ ነገር እንኳን እንዲሰጣችሁ 40 ትሬጀር ቦክስ እንድታገኙ እንኳን ይረዳችኋል ማለት ነው። ስለዚህ ለሴኩሪቲ ሌቨላችሁ የሁላችሁም ሃይ ላይ መሆን አለበት ማለት ነው። በቃ ሴኩሪቲ ሌቨላችሁ ከለሩ ራሱ እንደዚህ መሆን አለበት። ስልክ ቁጥራችሁ፣ ኢሜይላችሁ፣ ጉግል፣ ፌስቡክ ሁሉም እንደዚህ ባይንድ ፓስወርድ ደግሞ አለ። ሁሉም እንደዚህ መሆን አለበት ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እና በሌላ ትምህርት እንገናኛለን። ተሸላሚው ደግሞ እስከዚህ ድረስ ቪዲዮን ያየ ሰው ነው የመጀመሪያና ኮሜንት ላይ የጻፈ ሰው ነው። ኮዱ እስከዚህ ድረስ ስለነበረ ማለት ነው። እናንተ ተሸናፊ ለመሆን ደግሞ ቀጣይም እንደዛው ሽልማት ለማግኘት ሰብስክራይብ አድርጉ። እንደዛውም ቪዲዮ ቀድሞ እናንተ ጋር እንደደርስና እናንተም ጥያቄውን እንድትመልሱ ለወደፊት ሰብስክራይብ አድርጉኝ። ሁላችሁም ሰብስክራይብ አድርጉኝና ወደፊት እንደዚሁ ጥያቄ ያላችሁ ነገርም ደግሞ ካለ ኮሜንት ላይ መጠየቅ ትችላላችሁ። እንደዛውም ደግሞ ይህንን ማስተካከል ያለብህ ካላችሁም ኮሜንት ላይ ጻፉልኝ። እንደዛውም ደግሞ በቴሌግራም፣ በዋትስአፕ፣ በኢሞ እኔን ማግኘት የምትፈልጉ ሰዎች ደግሞ በዚህ ስልክ ቁጥር እኔን ማግኘት ትችላላችሁ። በዚህ ስልክ ቁጥር ቴሌግራም፣ ዋትስአፕ፣ ኢሞ ላይ በዚህ ስልክ ቁጥር እኔን ማግኘት ትችላላችሁ። እንደዛውም ደግሞ ፖፖ ላይቭ ላይ እኔን ማግኘት ከፈለጋችሁ ደግሞ እንደዚሁ በዚህ አይዲ ጽፋችሁ ሰርች አድርጉኝና ፖፖ ላይቭ ላይ ፓርቲ ወይ ደግሞ ላይቭ ላይ እኔን ታገኙኛላችሁ ማለት ነው። መልካም ቆይታ።